እግዚአብሔርም ለሶስተኛ ጊዜ በግብፅ ምድር ሁሉ ላይ ቅማል እንዲወጣ አዘዘ። ከተማውም በቅማል ተሞላ፣ በሰዎች ሰውነት ላይ በእንስሶች ላይ ሁሉ ሆነ። ይህ በጣም ምቾት የማይሰጥ ነገር ነበር። በዚህም ምክንያት ሰዎች እጅግ ተቸገሩ። በዚህ ሁሉ ግን ፈርዖን አሁንም ለእግዚአብሔር ቃል ባለመታዘዝ እምቢ አለ። ከዚያም እግዚአብሔር በከተማ ሁሉ ላይ የዝንብን መንጋና የዱር እንስሳትን በከተማ ውስጥ እንዲገቡ አደረገ። በዚህም መንጋው በንጉሡ ቤት በባሪያዎቹና በሕዝቡ ቤቶች ሁሉ ላይ ሞሉ። በሕዝቡም ቤት በየመንገዶችና በመሰብሰቢያ ቦታዎች ላይ ታላቅ መረበሽ ሆነ። በዚህም ወደ ውጭ መውጣት በጣም ከባዱ ነገር ሆነ። በዚህም አስከፊ ጊዜ እንኳ ፈርዖን እስራኤልን አልለቅም በማለት ልቡን አደነደነ። አምስተኛው መቅሰፍት እጅግ የሚያሳዝን ነገር ሆነ። በግብፃውያን እንስሳቶች ሁሉ ላይ በሽታ ሆነ። በሜዳ ያሉ ከብቶች፣ በፈረሶች፣ በአህዮችና በግመሎች ሁሉ ላይ ብርቱ ቸነፈር ወረደ። ለግብፃውያን በጣም አሳዛኝ ጊዜ ሆነ። ምክንያቱም ብዙ ነገር ለማድረግ የሚያገለግሏቸው እንስሳት ነበሩ። እንስሳቱም ሞቱ። ንጉሣቸው ፈርዖን ግን አሁንም ልቡን አልለወጠም።